ውድ ተመልካቾቻችን ዛሬ በእምነት ታሪክ ውስጥ እጅግ ልብ ከሚነኩ ሰዓታት ወደ አንዱ እንጓዛለን። በኃይልና በግርማ ሞገስ የተሞላ የሕይወት ፍጻሜ፣ ነገር ግን በታማኝነትና በታዛዥነት የመጨረሻ ሰላም ያገኘበት ቅጽበት። ከፊታችን ያለው ቦታ የነቦ ተራራ፣ የሙሴ የመጨረሻው መድረሻ ነው። 120 ዓመታት የግብፅን ቤተ መንግሥት፣ ምድረ በዳውን፣ የእግዚአብሔርን ፊትና የሰዎችን ግትርነት ያዩ ዓይኖች አሁን ለመጨረሻ ጊዜ ያዩታል። ሙሴ ብቻውን ነው። ልክ እንደጀመረው ሁሉ ጉዞው በብቸኝነት እየተጠናቀቀ ነው። ከ40 ዓመታት በፊት በእግዚአብሔር ቃል የጀመረው ጉዞ ዛሬ በእግዚአብሔር ቃል እየተቋጨ ነው። በዚህ አቀበት ላይ ባለፉት 10 ዓመታት ውስጥ የተፈጠሩ ክስተቶች ሁሉ በፊቱ እንደ ፊልም ያልፋሉ ወይም ያልፉ ይሆናል። የእስራኤል ልጆች ልቅሶ፣ በባህሩ መካከል የተከፈለው መንገድ ተአምር፣ የፈርዖን በባህር ላይ መስመጥ፣ በሲና ተራራ ላይ ከእግዚአብሔር ጋር ፊት ለፊት መነጋገር፣ ከዓለቱ ላይ ውሃ ሲወጣ ማየት ምን ያህል ታላቅ ሥራ ሰርቷል! ምን ያህልስ ከባድ ሸክም ተሸክሞ ኑሯል! ነገር ግን ከሁሉም በላይ ልቡን የሚነካው ወደ ተስፋይቱ ምድር አለመሻገሩ ነው። ያ አንድ ጊዜ በቁጣ ተነሳስቶ ዓለቱን በመምታቱ መግባት እንደማይችል የእግዚአብሔር ቃል ወስኗል። አሁን ግን ምንም ጸጸት የለበትም። በአንድ ወቅት የነበረው የሰዎች ግትርነት ያመጣው የንዴት ጥላ ጠፍቷል። በቀላሉ ታላቅ ሰላም ቀርቷል። እነሆ የነቦ ተራራ የጲሰጋ ጫፍ። ሙሴ ፊቱን ወደ ምዕራብ አዙሯል። ከዓይኖቹ በታች የዮርዳኖስ ሸለቆ ይንጸባረቃል። በሩቅ ደግሞ ክብሯና ውበቷ ያልተነገረላት ምድር ተንጣላለች። ከዚህ ቀደም በሲና ተራራ ላይ ሙሴ የእግዚአብሔርን ክብር እንዲያይ ጠይቆት ነበር። አሁን ደግሞ እግዚአብሔር የመጨረሻውንና ታላቅ የሆነውን የምድርን ራእይ ሰጠው። ይህ መልክዓ ምድር የጥንት ተስፋዎችን ይዟል። አብርሃም በእምነት የተጓዘባት፣ ይስሐቅና ያዕቆብ ልጆቻቸው እንደሚወርሷት ቃል የገቡላት ወይንም የተገባላት ምድር ናት። ይህች ለአብርሃም ለይስሐቅና ለያዕቆብ ለዘርህ እሰጣታለሁ ብዬ የማልሁባት ምድር ናት። ዓይንህ እንድታያት አደረጉህ፣ ነገር ግን ወደዚያ አትሻገርም። ዘዳግም 34:4። ይህን ስም የሚጠራ ቃል ኪዳን መስማት ምን ያህል ልብ ይነካል! ለነቢዩ ግን የቅጣት ቃል አልነበረም፣ ይልቁንም የፍቅር ማረጋገጫ ነበር። ሙሴ ሆይ ተልእኮህን ጨርሰሃል፣ ያመንከውንና የሰራህለትን ሁሉ እውን ሆኗል እንደማለት። ሙሴ በራእዩ ተጠምዷል። በልቡ ውስጥ ምስጋና፣ የእምነት እርካታ እና የጥልቅ ዕረፍት ሰላም ነግሷል። የእግዚአብሔር ታማኝነት ከሰዎች ድክመት ይበልጣልና። እናም በዚያ ቅጽበት በእግዚአብሔር ቃል ሙሴ የእግዚአብሔር አገልጋይ በሞዓብ ምድር ሞተ። ይህ የተለመደ ሞት አልነበረም። መጽሐፍ ቅዱስ የሚነግረን አንድ የማይታመን ነገር ግን አለ። እግዚአብሔር ራሱ ቀበረው። የ38 ዓመት የሙሴ የእስራኤልን ሕዝብ የመምራት ሸክም አሁን አብቅቷል። ኃላፊነቱ ወደ ኢያሱ ተላልፏል። አሁን ሙሴ በፍጹም ዕረፍት ውስጥ ነው። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ መቃብሩን የሚያውቅ የለም። ጌታ የወሰደውን ሰው ጌታ ራሱ ቀበረው።
ንጹሕ የሆነ መለያየት፣ ክቡርና ቅዱስ የሆነ የሙሴን ሕይወት ፍጹም አክብሮት የሚያሳይ መለኮታዊ ሥራ ነበር። ሙሴ ወደ ምድሪቱ ባይሻገርም የገባው ቃል ኪዳን ለዘላለም ይኖራል። እሱ የሰው ድካምን፣ የእግዚአብሔርን ታማኝነትና የፍቅርን ጥልቅ ትርጉም ያሳያል። ሕይወታችንን በታማኝነት ስንጨርስ ጌታ ራሱ በሰላም ወደ ረፍት እንደሚያስገባን የሙሴ ታሪክ በግልጽ ይመሰክራል። እርሱ በእውነት እግዚአብሔር ፊት ለፊት የሚያውቀው ታላቅ ነቢይ ነበር። ይህ ታሪክ በልቦ ውስጥ ምን አይነት ስሜት ፈጠረ?